አስቡት ቤተሰባችሁ በጎዳና በድንኳን ውስጥ ተጠልሎ ሲኖር ሲያድር፣ አባት ስራ ሲያጣ ገንዘብ ሲያጣ ልጆቼን ምን ላብላቸው ብሎ ሲጨነቅ አስቡት። ያኔ አንድ ልጅ የዛ ቤተሰብ ልጅ ዓለምን በሙሉ የሚያስደንቅ ዓለም ስሙን የሚያውቀው ልጅ ይሆናል ብትባሉ ታምናላችሁ? ዛሬ የምናወራው ስለ ጂም ኬሪ ነው። ዓለም የሚወደው ዓለምን በሙሉ ያሳቀ ተዋናይ። ነገር ግን ከጀርባው ያለውን አስደናቂ ታሪክ እነሆ ለእናንተ። ሰላም፣ እንዴት ናችሁ? ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ በማዕከል ያላችሁ በአጋጣሚም ሆነ አስባችሁበት ቤታችን ለመጣችሁ ይህ የእናንተ ቤት ነው። ፎሎ፣ ላይክ እና ሼር ማድረግ አይረሳ። ለዛሬ ለእናንተ ድንቅ የሆነ ታሪክ ይዘንላችሁ መጥተናል። ጂም ኬሪ የተወለደው በ1962 ካናዳ ውስጥ ነው። አስቡት። አባቱ ሙዚቀኛ ነበር። ነገር ግን ህልሙን ማሳካት ስላልቻለ እንደምንም ስራ ፈልጎ አንድ ያገኘውን ስራ አካውንታንት ይሰራ ነበር። ነገር ግን ለአባቱ ህይወት ቀላል አልነበረም። ለጂም ኬሪ አባት። ጂም ኬሪን ለማታውቁት፣ ጂም ኬሪ ማለት ይህ በምስሉ ላይ የምትመለከቱት ሁላችሁም የምታውቁት ድንቅ የኮሜዲ አክተር። ታዲያ ጂም ኬሪ ትምህርት ቤት ሲሄድ ልብሱ ያረጀ፣ ጫማው ያረጀ፣ ጎዳና ላይ የሚኖር ቤተሰብ ያለው ልጅ ነበር። ይሄ እንደ ኢትዮጵያ የተለመደ ሊሆን ይችላል። እዛ ግን አስቡት፣ እኛ የህልም ሀገር ብለን በምንጠራቸው ሀገሮች እንደዚህ አይነት ህፃን መምህራኑ እንኳን ሲናደዱ ፊቱን ሲቀይር ክፍሉን ይስቃል። ምክንያቱም ኮሜዲ ተፈጥሮ ነበር። ጂም ኬሪ በ12 ዓመቱ አባቱ ስራ ካጣ በኋላ የቤተሰቡ ሁሉ ህይወት ተቀየረ። ምንም ቤት አልነበራቸውም፣ ምንም ገንዘብም አልነበራቸውም። ቤተሰቡ ሙሉ ቫን የምትባል መኪና አለች፣ ውጭ ሀገር ለቫኬሽን ምናምን የሚጠቀሟት እቃ የያዘች ምናምን መኪና፣ እዛ ውስጥ ይኖሩ ነበር። እንግዲህ እንደሚታወቀው ስፔሻሊ ወደ ካናዳ ወቅቶች በሚለዋወጡበት ጊዜ እጅግ ቀዝቃዛ የሚሆኑባቸው ወቅቶች ነበሩ። ያንንም አሳልፏል። ጂም ኬሪ ትምህርቱን ትቶ ፋብሪካ ሄዶ ስራ መስራት የጀመረው በ12 ዓመት እድሜ እያለ ነበር። 8 ሰዓት ሙሉ ቆሞ ሰዎች ጫማ እንዲሰሩ ይረዳ ነበር። ምሽት ሲመጣ ያው እንኳን ለህፃን ልጅ ለትልቅ ሰውም ከባድ ነው። ድካም አለ፣ ህመም አለ፣ እንባ አለ። ግን ህልም ነበረው። የጂም ኬሪ የመጀመሪያውን ውድቀት ልንገራችሁ። ጂም 15 ዓመቱ ሲሆን ቶሮንቶ ከተማ በሚገኝ ኮሜዲ ክለብ ላይ ለመጀመሪያ ጊዜ ወጣ። ህልሙን ሊኖር ሙሉ አዳራሹ ጸጥታ ሰፍኖበት ነበር። ማንም አልተንቀሳቀሰም። ቀለደ። ሰዎቹ ፊታቸውን አዙረው የሚጠጡትን መጠጥ ብቻ መጠጣት ጀመሩ። አንድም ሰው አልሳቀለትም። ወደ ቤቱ ሄዱ። በጣም አለቀሰ። ነገር ግን አባቱ ህልሙን ያቅ ነበር፣ ብቃቱን ያቅ ነበር እና ምን አለው? ልጄ፣ አንዴ መውደቅ ማለት ለዘላለም መውደቅ አይደለም። ስለዚህ በርታ፣ ቀጥል። ህልም ነበር የሰጠው። ያለውን ህልም እንዳይተው ነበር የረዳው። ታዲያ ጂሚ በ19 ዓመቱ አንድ ነገር አረገ። የእብድ ነገር። ፌክ ቼክ ወሰደና ለራሱ $10 ሚሊዮን ለጂም ኬሪ ብሎ ጻፈ። ከታች ደግሞ የተዋናይነት የአገልግሎት ክፍያ የሚል ብሎ ጻፈ። ያኔ የጻፈው በህዳር 1995 ነበር። ያ ቼክ ምንም ዋጋ አልነበረውም። ያው ፌክ ነው።
ነገር ግን እያንዳንዱ ቀን ቼኩን በኪሱ ይዞ ይዞር ነበር። ያ ቼክ ህልሙ ነበር። ያ ቼክ የህልሙ ማስታወሻ ነበር። ታዲያ ብዙ ዓመታት አለፉ። ጂሚ አልቦዘነም፣ ተዋጋ፣ ጠነከረ፣ በውድቀቶቹ ተማረ። 1994 አንድ ፊልም አወጣ፣ ዘ ማስክ። ዓለም ተገረመ፣ ዓለም አጨበጨበለት እና ታላቁ ቀን ሲመጣ $10 ሚሊዮን ተከፈለው። ኪሱ ሄዶ ያ አሮጌ ቼክ አወጣ፣ አነባ፣ አለቀሰ። ህልሜ የተሳካ ቀን አስቡት፣ እንዴት ደስ ይላል። አቦ ፈጣሪ በቃ የሁላችንንም ህልም ያሳካል። ግን ምን ዋጋ አለው? አባቱ ከጥቂት ዓመታት በፊት ሞቷል። ያንን ከልጅነቱ ጀምሮ የደከመለትን፣ የተሰደበለትን፣ የወደቀለትን ዓለሙን ሳያሳካ አባቱ ሞቷል። ታዲያ ጂሚ ቼኩን አባቱን መቃብር ላይ አኖረው። ምክንያቱም ያን ህልም የሰጠው፣ ያን ህልም እንዲጠብቅ፣ ተስፋ እንዳይቆርጥ ያበረታው፣ በወደቀ ጊዜ ያጽናናው አባቱ ነበር። ድህነት ያስጠላል። ድህነት ከሰው በታች ያደርጋል። ግን ድህነት ያጠነክራል። ድህነት ይሉኝታን ያጠፋል። ድህነት መልፋትን፣ መትካትን፣ መቆሸሽን ሁሉንም ያስተምራል። ኦፍ ኮርስ ድሃዎች ነን። ግን እኛም እንደ ጂሚ አንድ ቀን ያልፍልን ይሆናል። ከለፋን፣ ከጠነከርን፣ ህልም ካለን ያን ህልማችንን እስከ መጨረሻው ድረስ ከተከተል ነው። አውቃለሁ ታሪኩ ልብን ይነካል፣ ልብን ያሞቃል። ታዲያ ቤታችንን ላይክ፣ ሰብስክራይብ እና ኮመንት ሳይጽፉ መውጣት የምር አይቻልም። ስለተከታተላችሁ እንዴት እንደማመሰግናችሁ ቴንክ ዩ።